ድራማ ዋንዳ ሜትሮፖሊታኖ ላይ ይጠብቃሉ። ሃንሲ ፍሊክ ሳሮ አድጓል፣ ሳሮን አሳድገው ነው የጠበቁንና የአውሮፓ እግር ኳስ ማህበር አንድ በሉልን ብሎ ክስ አቅርቧል። ባርሴሎና ኳስ እንዳያንሸራሽሩ ግርሜ ሳሮን ያሳደጉባቸው እና የአውሮፓ እግር ኳስ ማህበር ደግሞ ስታንዳርድ ካልሆነ እንቆርጠዋለን፣ ስታንዳርድ ከሆነ ግን በስታንዳርዱ ይሄዳል የሚል አቋም የያዘበትን ሂደት እየተመለከትን እንገኛለን። ላሚን ያማል እያንዳንዱ እንቅስቃሴያችን ወደፊትና ወደፊት ብቻ ነው፣ በቃ ወደ ኋላ የሚባል ኳስ አልፈልግም ብሏል። እያንዳንዱ እንቅስቃሴያችን እናሸብራቸዋለን ነው ያለው ቃል በቃል። ሪሞንታዳ የምጠብቀው በአትሌቲኮ ማድሪድ ባርሴሎና ጨዋታ፣ በፓሪስ ሰን ጀርመን ሊቨርፑል ጨዋታ ሪሞንታዳ አልጠብቅም። አጥቂዎቹ ጎል ሊያስቆጥሩባቸው እንደሚችሉ ስለማስብ ማለት ነው። ወይ ሊቨርፑል 2-1 ያሸንፋል ወይ በጨዋታው ላይ 2-2 የመጀመሪያውን 2-0 ስላሸነፈ ፓሪስ ሰን ጀርመን የተሻለ አድቫንቴጅ አለው። የዛሬውን ጨዋታ ውጤት ግን ፕሪዲክት ሳረግኔ ሊቨርፑል ወይ 2-1 ያሸንፋል ወይ ደግሞ 2-2 አቻ ሊለያዩ ይችላሉ ብዬ አስባለሁ። ሪሞንታዳ ሊኖር የሚችለው በባርሴሎና ጨዋታ እንደሆነ አስባለሁ።